ጀሶ ጉዳ ፈላ ይላል። በሰው አጠያይቁኝ በእውቅ ተገኝቶ ምርጥ ጤፍ ተብሎ በውድ ተገዝቶ ውስጡ የቆሸሸ ሳይለቀም ቀርቶ ኬሻው ሳይፈታ በእምነት ተፈጭቶ ከየመን ሀበሻ በደቦ ተቦክቶ እንጀራው ሊጋገር ምጣዱም ተስማምቶ እንኳንስ ሊበላ እህል ሊሆን ቀርቶ ለካስ ጀሶ ነበር እንደዚህስ መች ወጥቶ። ይሄ ጉድ ሲያስብለኝ አይኔ ሌላም አየ ቆሜ ስመለከት ይጥሉታል ብዬ ዙሪያውን ከበቡት ይገርማል አንተዬ። የሰዎች ጉዳይ የሚያሳስበው አንድ ሰው አለ አላህ ይጠብቀውና ይህን ሲመለከት ተው እንጂ ቢላቸው አላስችለው ብሎ ሽቶ ሊያድናቸው ቂምን ቋጠሩበት ኸይር አይወድላቸው። ታገሰ ቀጠለ ምንም አልሰማቸው ከመረጃው ባህር ጠልቆ ቢሰጣቸው ጀሶ ጉዳ ፈላች ቀጠለ ሆዳቸው። መቋቋም አልቻሉም ተቅማጥ ሆነባቸው። ቀበቷቸው ላላ ጉልበትም ከዳቸው ሱሪያቸውን ይዘው ከሽንት ቤታቸው። አላሁ አክበር። እንዲህ የሆኑ አለማፈራቸው ጀሶ አይነካካንም ብለው ማውራታቸው። ወይን ተዕጀብ ፈዐጀቡን ቀውሉሁም ልታውቃቸው ሞክር ምንም ቢገርመውም። ሙስሊምና ሙሽሪክ መለየት ያልቻሉት ተስሚያና ተዕዚብ ቅልቅል ያደረጉት ሰርቀው እየዋሹ ሐራም ነው የሚሉት አትፍረድባቸው መርዝ ነው የበሉት። ጀሶን ጤፍ ይላሉ እነሱ ካልጠሉት ጀሶን ጤፍ ይላሉ እነሱ ካልጠሉት። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።